ምድር ላይ ሆነን ጨረቃን እንደምናያት ጨረቃ ላይ ሆነን ምድርን ብናያትስ? ጨረቃ ከምድር ያላት ርቀት 384400 ኪሎ ሜትር ነው። ይህ ማለት በሰዓት 100 ኪሎ ሜትር የሚፈጥን መኪና ያለማቋረጥ ቢጓዝ ጨረቃ ላይ ለመድረስ ከ5 ወራት በላይ ይፈጅበታል። ጨረቃ የዚህን ያህል ብትርቀንም ከሌሎች የሰማይ አካላት አንጻር ካየናት ግን ቡና ጣጭ ጎረቤታችን ናት። ለዚያ ነው የእኛዋ ምድር ከጨረቃ ስትታይ ከሰማያዊና ነጭ ቀለም የተሰራች ኳስ መስላ በጉሌ የምትታየው። ይህ ምስል ግን ምድር በዩኒቨርስ ወይም በአጽናፈ ዓለም ውስጥ ያላትን ትክክለኛ መጠን አያሳየንም። ከአጽናፈ ዓለም አንጻር ምድር ምን ያህል ትንሽ እንደሆነች በጥቂቱ ለመረዳት ከፀሐይ ርቀት ልናያት ይገባል። ፀሐይ ከምድር ያላት ርቀት 150 ሚሊዮን ኪሎ ሜትር ነው። እንዲህ ያስቡት፣ እኔና እናንተ በሰዓት 100 ኪሎ ሜትር የሚፈጥን መኪና እየነዳን ዛሬ ወደ ፀሐይ መጓዝ ጀመርን። መቼ የምንደርስ ይመስሎታል? በተመሳሳይ ፍጥነት ያለማቋረጥ ከተጓዝን እዚያ የምንደርሰው ከ171 ዓመታት በኋላ ነው። ይህ ማለት አፄ ቴዎድሮስ ስልጣን ላይ ያሉ ከኢትዮጵያ የተነሳ መኪና ፀሐይ ላይ የሚደርሰው ዘንድሮ መሆኑ ነው። ጉዟችን በአውሮፕላን ፍጥነታችንም በሰዓት 1000 ኪሎ ሜትር ቢሆን እንኳን ፀሐይ ላይ ለመድረስ ድፍን 17 ዓመታት ያስፈልጉናል። ያም ሆኖ ፀሐይ እንደ ምድር አይደለችም። በእግራችን የምንረግጠው ጠንካራ ቁስ አካል የላትም። ከከፍተኛ ሙቀት የተነሳ ፀሐይ ላይ ማረፍም አይቻልም። ስለዚህ ምድርን የምናያት ከፀሐይ ሳይሆን ፀሐይ ከምትገኝበት ተመሳሳይ ርቀት ላይ ሆነን ነው። ተመልከቱ፣ የ8.3 ቢሊዮን ሰዎች መኖሪያ ዞረን የማንጨርሳት ሰፊ ዓለም የምትመስለን ምድር ከፀሐይ ርቀት ስትታይ ትንሽዬ የብርሃን ነጥብ ነው የምታክለው። መንደር ለሚሰፋብን ለኛ በተለይ ይህ በፍጹም የማንጠብቀው ነው። እዚህ ላይ ሁለት መሰረታዊ ጥያቄዎችን እናንሳ። ምድር የራሷ ብርሃን እንደሌላት እናውቃለን። ታዲያ በምን ተአምር ከፀሐይ ላይ ብርሃን መስላ ልትታየን ቻለች? ደግሞስ ምድር የዚህን ያህል ትንሽ ሆና ከታየችን ምድር ላይ ሆነን ፀሐይ ለምን ትልቅ ሆና ትታያለች? በመጀመሪያ የራሷ ብርሃን የሌላት ምድር ከርቀት ብርሃን መስላ የመታየቷን ምስጢር እንመልከት። እውነት ነው፣ ብርሃን ከሌለ መታየት የለም። ሆኖም የኛዋ ምድር የራሷ ብርሃን ባይኖራትም የፀሐይ ብርሃን ግን ታገኛለች። አብዛኛው የምድር ክፍልም በውቅያኖስ በበረዶና ከፍ ሲልም በደመና የተሸፈነ ነው። ታዲያ የፀሐይ ብርሃን ከነዚህ የውሃ አካላት ጋር እየተጋጨ ተመልሶ ወደ ህዋ ስለሚያንጸባርቅ ምድር ከረጅም ርቀት እንድትታይ አድርጓታል። ሌላው ጥያቄ ምድር ከፀሐይ ስትታይ የዚህን ያህል ትንሽ ከሆነች ፀሐይ ግን ለምን በትልቁ ትታየናለች የሚለው ነው። የዚህ ምክንያቱ ምድርና ፀሐይ በመጠን የተለያዩ መሆናቸው ነው። ፀሐይ ምድርን በዳያሜትር 109 እጥፍ በክብደትም 333000 እጥፍ ትበልጣታለች። ይህ ማለት አንድ ፀሐይ 1.3 ሚሊዮን ምድሮችን ታክላለች እንደማለት ነው። የሚያስደንቀው 1.3 ሚሊዮን ምድሮችን የምታክለው ፀሐይ ከከዋክብት ጋር ስትነጻጸር ግን በጣም ትንሽዬ መሆኗ ነው። ይህ ለብዙዎቻችን ለማመን የሚከብድ ነው። ምሽት ላይ የምናያቸው ትናንሽዬ የሚመስሉን ከዋክብት አንዳንዶቹ በመጠን ፀሐይን በብዙ ሺህ እጥፍ ይበልጧታል። በነገራችን ላይ ከዋክብት ፀሐይ መሆናቸውን ያውቃሉ? ብዙዎቻችን ሰማይ ላይ አንድ ፀሐይ ብቻ ያለች ይመስለናል። እውነታው ግን ሲመሽ የምናያቸው ቁጥር ስፍር የሌላቸው የሰማይ ከዋክብት ሁሉም ፀሐዮች ናቸው። ለዓይናችን ትናንሽ መስለው የመታየታቸው ምስጢር ከምድር በረዥም ርቀት ላይ ስለሚገኙ ነው። የፀሐይ ብርሃን ምድር ላይ ለመድረስ 8 ደቂቃ ከ20 ሰከንድ እንደሚፈጅበት እናውቃለን። የከዋክብት ብርሃንስ ምድር ላይ ለመድረስ ስንት ደቂቃ የሚፈጅበት ይመስሎታል? ለምድር በጣም ቅርብ የሆነው ኮከብ ፕሮክሲማ ሴንታውሪ ይባላል። ከምድር ያለው ርቀት 40 ትሪሊየን ኪሎ ሜትር ነው። የዚህ ኮከብ ብርሃን ምድር ላይ ለመድረስ 4.2 የብርሃን ዓመት ይፈጅበታል። ይህ ማለት ዛሬ ማታ የምናየው ፕሮክሲማ ሴንታውሪ ከ4 ዓመት በፊት የወጣ ነው። መሽቶ ወደ ሰማይ ስንመለከት ዛሬን ሳይሆን ድሮን እያየን ነው ማለት ነው።